ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። ከብዙ ቀን ከጠፋው በኋላ ዛሬ እንግዲህ ብቅ ብያለሁ እና ዛሬ የመጣሁት አንድ በጣም ስለምወዳት የነበረች ጓደኛዬ ናትና ማረሳት ስለሷ ላወራችሁ ነው የመጣሁትና እንድታዳምጡኝ በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ። አመሰግናለሁ። እና ያቺ ጓደኛዬ ስሟ ማርታ በጣም ይባላል ማለት ነው። በጣም ነበር የምወዳት። በጣም ጥሩ ጓደኛዬ ነበረች እና የሷ ከሁሉም ከማውቃቸው ጓደኛዬ ለየት የሚያደርግ ባህሪዋ የተለየች የሆነችበት ምክንያት ምንድነው? በጣም በትምህርቷ ጎበዝ ነበረች። አሉ ጎበዝ የሆኑ በትምህርታቸው ጎበዝ የሆኑ ጓደኞች ነበሩኝ። እኔ ያው ብዙም ቸልተኛ ነኝ ትምህርቴ ላይ ባጠና ምናምን ጎበዝ ነኝ፣ ግን በጣም የማጥናት ምናምን እንትኑ የለኝም። ታታሪ አይደለሁም። በቃ እንደዚህ ቸልተኛ ነኝ። ብዙም የሚገፋፋኝም ሰው ስለሌለ ነው መሰለኝ፣ አይዶን ነው። ብቻ እኔም ፍላጎቱ ተነሳሽነቱ ከውስጤም አልነበረም እና ግን እቺ ጓደኛዬ በጣም ጎበዝ ናትና ጎበዝ ከመሆኗም በላይ ብቻዋን አልነበረም ጎበዝ መሆን የምትፈልገው። እኔንም ጎበዝ ነበር ልታረገኝ የፈለገችውና ከሷ ጋር ጓደኝነት ስንጀምር እንዳጋጣሚ ነበረ። ከሷ ጋር ጓደኛ ከመሆኔ በፊት የሌላ ልጅ ጓደኛ ነበርኩኝ ከሷ ጋር የሚተዋወቁ ማለት ነው። እና በእነሱ ነው የተዋወቅኳት እሷን። እና እቺ ልጅ አብረን መዋል ስንጀምር እኔ ያቺኛው ጓደኛችን ሌላ ሀገር ሄደችና እኔና እሷ ብቻ ቀረን ማለት ነው። እና አብረን ስንል እኔ ረፍት ምናምን ሲሆን መተኛት ወይ እንደዚህ ዝም ብሎ ቁጭ ማለት ምናምን ነበር የምፈልገውና እሷ ግን እናጥና ነይ እናንብብ ምናምን ትለኛለች። እኔ ደግሞ ማጥናት አልፈልግም። በጣም የሚያስጠላኝ ማጥናትና የሆነ ጭንቅ ነው የሚለኝ። በቃ ደብተር ሲይዝ የሆነ የሚጨንቀኝ ነገር አለ። አይዶን እንደሆነ ብቻ እና አልፈልግም፣ ፍላጎት አልነበረኝም። እና በዛ በጣም ትናደዳለች። አብሬት እንዳነብ በጣም ነበር የምትገፋፋኝ፣ ታነሳሳኛለች። እና አንዳንዴ በጣም ከመቅበጤ የተነሳ በቃ እኔ ልተኛና አንቺ እያነበብሽ አንብቢልኝ እኔ ልተኛ እላታለሁ። የተኝቼ እሰማሻለሁ እላታለሁ። እና ተኝቼ ታነብልኛለች በቁም ነገር። እና የሚገርመው ነገር እሰማታለሁ እና አንዳንዴ እሰማታለሁ እና ቀስ እያልኩኝ እንደዚህ የሆነ ውስጤ እየገባ መጣ። ከዛ የሆነ ሰዓት ላይ በቃ አብረት ቁጭ ብዬ ማጥናት ጀመርኩኝ። አብረት ካላጠና በጣም ታኮርፈኛለች፣ ትናደዳለች። በዛ የተነሳ እሷን ላለማስቀየም እያልኩኝ እኔ መነሳትና አብረት ቁጭ ብዬ ማጥናት ጀመርኩኝ። እዛም አልፎ ደግሞ እቤት ስገባ ሌሊት እየተነሳው ማጥናት ጀመርኩኝ። ከመተኛቴ በፊት አጠናለሁ፣ ሌሊት ደግሞ 11 ሰዓት ተነስቼ አጠናለሁ። እና በሚገርም ሁኔታ በጣም ለውጥ መጣ ማለት ነው በትምህርቴ ላይ። በቃ በጣም ዝቅተኛ ውጤት የነበረኝ ማመጣ የነበረው በግድ ነው። በቃ ማልፈው ምንም አላጠናም። ዶክተሬን ዞር ብያለሁም የቤት ስራ መስራት በቃ እንደው ግዴታ ትገረፋላችሁ ምናምን ወይ ደግሞ ማርክ አለው ምናምን ከተባለ ነው የቤት ስራ እንኳን የምሰራ እንጂ ጭራሽ ደብተሬን ዞር ብዬ ማየት የምፈልግ ሰው አይደለም። ከሷ ጋር ከሆንኩ በኋላ ግን በቃ ደብተሬን አያለሁ። እቤት ስገባ ራሱ ደብተሬን ከፍቼ አነባለሁ። ሌሊት ተነስቼ አነባለሁ። በቃ የተለየ ጸባይ አመጣው ማለት ነው። በቃ ሁሉም ሰው እስከሚገረም ድረስ በቃ የተለየ ሰው ሆንኩኝ። ውጤቴም የዛን ያህል በጣም ከፍተኛ ሆነ ማለት ነው። በጣም ከፍተኛ ውጤት ማምጣት ጀመርኩኝ። በቃ እኩል ማለት ይቻላል ከሷ እኩል። እና በቃ በጣም ከኔ በለጠ ከሷ እኩል በመሆን የምትደሰት የነበረችው እኔ ሳልሆን እሷ ናት። በጣም በቃ ከኔ በላይ ትደሰት ነበር። ወይኔ በጣም ደስ ሲል በቃ እናንተና በጣም ትደሰት ነበር። እና ያቺ ጓደኛዬ በጣም ነበር መወዳትና ለኔ በቃ መልካም በጎ የነበረች ልጅ ናት። እኔ እንዳድግ እንድለወጥ
ከፍ እንድል የምትፈልግ ጓደኛዬ ነችና መቼም አረሳትም። እና 7ኛ ክፍል እያለን ነበረ ከሷ ጋር ጓደኛ የነበር ነው። እና በአጋጣሚ ያው እኔ 7ኛ ክፍል ከጨረስኩ በኋላ ቤተሰብ ያው ከዛ ከምንኖርበት ነቀምቴ ከተማ ወደ መቂ የሚባል ከተማ ተዘዋወሩ ማለት ነው። በዛ ምክንያት ያው ሳልወድ በግዴ ተለያየን ማለት ነው ከዛች ጓደኛዬ ጋር። እና እስካሁን ግን አልረሳትም። በቃ አሁን ራሱ የደር ሳይሆን በእርግጠኝነት በቃ በጣም የተሻለ ትልቅ ቦታ ላይ ደርሳለች ብዬ አስባለሁ። ባገኛት ደስ ይለኛል። አንዳንዴ ሰርች አደርጋለሁ ፌስቡክ ላይ ምናምን እና ብዙ ጊዜ አብሮኝ የተማሩትን ልጆች ለማግኘት እፈልጋለሁ። ግን ያው አይ ዶንት ኖ እኔም በደንብ ታግቼ ስላልፈለኳቸው ይመስለኛል አላገኘኋቸውም። እና በቃ እሷ ለኔ የበጎ ጓደኛ ተምሳሌት ናት። በቃ እንደሷ አይነት ጓደኛ ከሷ በፊትም ከሷ ኋላም ይዤ አላውቅም። ለመጀመሪያ ጊዜ በጣም ጥሩ ጓደኛ ያስኩኝ ከዛም ለመጨረሻ ጊዜ ነው ያገኘሁት። እስካሁን እንደሱ አይነት የሚገፋፋ እንደዚህ ለጥሩ ነገር የሚገፋፋ ሰው አሉ። ጥሩ ጓደኞች አሉኝ። ግን እንደዚህ ለጥሩ ነገር በጣም እኔ የሚገፋፋኝ ሰው አጋጥሞኝ አያውቅም። እና ማርታ በጣሶ ትባላለች። በጣም ነው የምወዳት። እና ሰውን ውሎውን ይመስላል የሚባለው ትክክል ነው። እኔ በፊት ምን ይመስለኝ ነበር ከሷ ጋር ጓደኛዬ ከመሆን በፊት በቃ ትምህርት በቃ ደነዝ ራሴን እንደ ደነዝ ሰው ነበር የምቆጥረው። ምንም የማይገባኝ ሰው እንደሆንኩኝ አድርጌ ራሴን አስበው ነበረ። ለካ ጎበዝ መሆን እችላለሁ። ባጠና መንቀሳቀስ እንትን ብል ጎበዝ እንደሆንኩኝ ራሴን ጎበዝ መሆኔን ያረጋገጥኩት። ጎበዝ እንደሆንኩኝ ያረጋገጠችልኝ ለመጀመሪያ ጊዜ እሷ ናት። እና በጣም እድለኛ ነበርኩ የዛን ሰዓት። ግን ያው ከ1 አመት በኋላ ተለያየን። ያው እኔም ወደ ቀስ እያልኩ ወደ ድሮ ቦታ የተመለስኩኝ ማለት ነው። ወደ ትምህርት ወደ መጥላቱና መሰላቸቱ ተመለስኩኝ። እና ያቺን ጓደኛዬን በጣም እወዳታለሁ። ያው ባታየኝም ባትሰማኝም ባለችበት እግዚአብሔር ይጠብቃት ብዬ እጸልይላታለሁ በእውነት። እና ስንቶቻችን ጥሩ ጓደኛ አግኝተን በህይወታችን እድለኛ የሆነው። አሁን እኔ አንዳንዴ በቃ እንደዚህ ለጥሩ ነገር የምትገፋፋኝ ጓደኛ፣ የምትቆጣኝ እንደዚህ የሆነ ያልሆነ ነገር የስንፍና ነገር ሳረግ ተቆጥታ ወደ ጉብዝና የምታመጣኝ ጓደኛ ከየት ነው የማገኘው ብዬ ሳስብ አይ ዶንት ኖ መቼም የማገኝ አይመስለኝም። መቼም እንደሱ አይነት ጓደኛ አገኛለሁ ብዬ አላምንም። ግን ያው አሁን ቢያንስ ትልቅ ነኝ። ያው የሚጠቅመኝም የሚጎዳኝን አውቃለሁ። እና ይሄን ልላችሁ ነው የመጣሁት። አመሰግናለሁ። በሌላ ታሪክ ወይም ደግሞ በሌላ ሀሳብ ደግሞ እመጣለሁ ማለት ነው። አመሰግናለሁ። ዩቲዩቤን ፕሊስ ኮመንት ሼር አድርጉልኝ። ይታያል ግን ኮመንት እና ሼር እንትን ላይክ ምናምን የለውም። በቃ 0 ነው፣ ምንም የለውም። በዛ ላይ ደግሞ ከ90% በላይ ሰብስክራይብ ሳያደርገኝ የሚያይ ሰው ነው ያለው። እና ምንም አይጎዳችሁም። ሰብስክራይብ ብታደርጉት ደስ ይለኛል። ቴንኪው። አመሰግናችኋለሁ። ባይ